በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ቅድስት አርሴማ። በየወሩ በ6 የሚነበብ የሚጸለይ የቅድስት አርሴማ ተአምርን መጸለይ እጀምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእናታችንን ቅድስት አርሴማ ተአምር መጸለይ እጀምራለሁ። የብፅዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ጠዋት በሆነ ጊዜ ከምስራቅ አገር 2 መነኮሳት በእጁ የመስቀል በትርን የያዘ በሚያስፈራና በሚያስደንቅ በአንበሳ አምሳል መንፈስ ቅዱስ እየመራቸው ወደ አርመንያ አገር መጡ። ሲሄዱም እርሱም በፊታቸው ይሄዳሉ፣ ሲያርፉም እርሱም ከእነርሱ ጋር ያርፋል። ሌላ አንበሳ ያስደነግጣቸው ዘንድ በመጣ ጊዜም እርሱ ይረዳቸዋል፣ ይደርስላቸዋል፣ ያድናቸውማልም፣ በበትረ መስቀሉም ያሸሻቸዋል። እንደዚህ እያደረገ ወደ እነዚያ ቅዱሳንና ወደ ብፅዕት ቅድስት አርሴማ የመቃብር ቦታ አደረሳቸው። አስቀድሞ የተናገርነውን ያን ሰው ከወዲህ ወዲያ ሲመላለስ አገኙት። ባያቸውም ጊዜ በፊታቸው ሰገደ። እርስ በርሳቸውም በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ አላቸው። እነርሱም በፍጹም ፈቃዱ ወደዚች ቦታ እግዚአብሔር አምላካችን አድርሰን አሉት። አንተስ ስራህ ምንድን ነው? ሃይማኖትስ ምንድን ነው? መጀመሪያ እግዚአብሔር አምላኬን አላውቀውም ነበር፣ ነገር ግን ባዕዳን አማልክቶች አመልክ ነበር። ከመልካምም ስራ ምንም አልሰራም። በችግረኞችና በጦም አዳሪዎች ላይ ርኅራኄ፣ ቸርነት በልቤ ውስጥ የለም ነበር። ነገር ግን የምህረት ባህርና የትዕግስት ተራራ እግዚአብሔር ፈጽሞ ማረኝ፣ ይቅርም አለኝ። እስከዚችም ቀን አደረሰኝ። የደረሰበትን ሁሉ ከመጀመሪያ እስከ መጨረሻው ብዙ ነገራቸው። እነዚያም መነኮሳት በሰሙ ጊዜ የእግዚአብሔርን ልዕልና አደነቁ። በሃይማኖት ባለ በዚያ ፍጹም አላዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽመው ተደነቁ። ከዚያ በኋላ የቀናች ሃይማኖት ነገርንና የተለየች ምንኩስናን ሥራ አስተማሩት። ከጥቂት ቀናት በኋላ የመላእክትን አስኬማ አለበሱት። የትዕግስትን ባለቤትም ሆነ። በዚያም የመነኮሳትን ቤቶች ሰሩ፣ በእጃቸውም ሥራ ኖሩ። ብፅዕት ቅድስት አርሴማ በቅድስት አትኖስያና በ27ቱ ሰማዕታትም ስም ቤተ ክርስቲያንን አነጹ። አህዮችንና ግመሎች ለደብሩ አገልግሎት እንዲጫኑ አደረጓቸው። ለጾምና ለጸሎት ትሕትናን ለመስራትና ለፍቅር ተጠመዱ። በዚያችም ገዳም ውስጥ መነኮሳት ብዙ ከቅዱሳን መነኮሳት ብዛት የተነሳ መቻል እስከ ተሳናት ድረስ በእንደዚህም ሥራ የቅድስትና ንጽሕት አምላክን የወለደች የድንግል ማርያም ክብርንና ገናናነት እየተናገሩ ብዙ ዘመን ኖሩ። በዚህም በብፅዕት ቅድስት አርሴማ የቸርነት ብዛት እስከ ዛሬ ድረስ ታላቅ ተአምር ተደረገ። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። የብፅዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። በሮሚያ አገር ስራው መልካም ሃይማኖቱም የቀና የብፅዕት ቅድስት አርሴማ ደብር መምህር የሆነ አንድ መነኩሴ ነበር። በጾምና በጸሎት በስግደትም ይኖር ነበር። ከአፉም የብፅዕት ቅድስት አርሴማ የገድሏን መታሰቢያና የቸርነቷ ዜና አያቋርጥም ነበር። በየጊዜው የገዳሟንና የመነኮሳቱን ሥርዓት ከፍ ከፍ ማድረግን ይወድ ነበር። የልቡም ምኞት ይህ ነበርና። ዳግመኛም በታላላቅ ገዳማት ውስጥ የተሸሸጉትን የገድሏን መጻሕፍት ይሰበስብ ነበረ። ከአረብኛ ወደ ግዕዝ ወደ ሌሎችም ቋንቋዎች ይተረጉም ነበር። ስለዚህም ነገር በገዳም
በገዳሟ ጎረቤቶች የሚኖሩ የቤተ ክርስቲያኗን ገንዘብ የለመዱ የገዳሟን እንጨቶች የሚቆርጡና ለምለም ሳርዋን የሚያጭዱ ሰዎች ሁሉ የከብቶቻችን መሰማሪያ ተሆነን ዘንድ የቀደሙ አባቶች ይህችን አገር ሰጡን በማለት ጠሉት። የወደድነውን እንሾም የጠላነውንም እንሽር ዘንድ በእርሷ ላይ መብት አለን። ያዘንና ያስተዳድረን ዘንድ የሚችል የለም። በሕጋችንና በሥርዓታችን የሚያዝ ማን ነው በማለት እርሱም በገዳማቱ ማህበር ሕግ ይከራከራቸው ነበር። ያን ጊዜም በእርሱ ላይ እንቅፋት ይፈልጉ ዘንድ ተማከሩ። በአንዲት ችግረኛ ሴትም ላይ ምክንያት አደረጉ። ይህንን መነኩሴ በዝሙት ሥራ ወይም ከእርሱ ጸነሱ በማለት ብትጥዩ እኛ ብዙ ወርቅና ብርን እንሰጥሻለን አሏት። ያን ጊዜ ወርቅና ብርንም በመስጠት አስጨንቋት። ይህን መነኩሴ በዚህ ሥራ ካላሳፈርነው በዘመናችን ሁሉ እኛ ፍጹም ረፍት አናገኝም እያሉ መጽሐፍ ብራቸውን በምድረ በዳ ይጥላሉ። ወርቃቸውም ትቢያ ይሆናል፣ ከእግዚአብሔር መቅሰፍትም አያድናቸውም እንዳለ ከዚህ በኋላ ለዚህ ነገር ምስክር ካገኘን በአገራችን ውስጥ የምንኩስናውን ሕግ ያረከሰ ለዚህም ነገር ምስክር አለን ብለን ይህን ኃይለኛ መነኩሴ እንከሰው ዘንድ ወደ አገረ ገዡ ኑ እንሂድ እያሉ እርስ በርሳቸው ተነጋገሩ። ይህንን ብለው ወደ አገረ ገዡ ሄዱ። የክሱን ነገር ሁሉ ነገሩት። እርሱም የነገር ሥራ ቃላቸውንም ሰማቸው። በእግር ብረት እጆቹንና እግሮቹን አስረው ያንን መነኩሴ ያመጡት ዘንድ በቁጣ አዘዘ። ያችም ሴት ከእርሱ ጋር ስለዚህ ሁለቱን ከገዢው ፊት አደረሷቸው። ለየብቻቸውም መረመራቸው። ያም ጻድቅ መነኩሴ መለሰ እንዲህም አለ፣ ከአንድ እግዚአብሔር በቀር ንጹሕ የለም። ያን ጊዜ 40 ጊዜ ግርፋቶችን ይገርፉት ዘንድ አዘዘ። ያም ጻድቅ መነኩሴ በንጉሥ ድርጣድስ እጅ የተቀበለችው የብፅዕት ቅድስት አርሴማ ግርፋት እያሰበ በምስጋና ተቀበለ። ወታደሮቹም በገረፉት ጊዜ ምድር በላዩ ተጋርዳ በእርሱ ፋንታ ተገረፈችለት። እርሱንም ያዩ ሰዎች አደነቁ፣ ፈጥነው ማነሱት። የሥጋውን መልክ በመታጠቢያ ቤት የታጠበ መሰለ። ይህችንም ሴት በገዡ ፊት አቆሟት። ይህ መነኩሴ በዝሙት ሥራ ከአንቺ ጋር በእውነት ተገናኘን? በማኅፀንሽስ ውስጥ ያለው የእርሱ ነውን? አላት። ይህች ሴትም ከእነዚህ ክፉ ሰዎች ስላስገደዱኝና ስላስጨነቁኝ ብርና ወርቅን ከመውደድ የተነሳ በሐሰት ምስክር ለመሆን ስለተዘጋጀው እግዚአብሔር አምላኬ ኃጢአቴን ሁሉ ይቅር ይበለኝ አለች። ይህንን ጻድቅ ሰው ግን ፈጽሞ አላውቀውም፣ ያለ ዛሬ ፊቱን አላየሁም። በማኅፀኔ ያለውም ይህ ጽንስ ይህንን መነኩሴ ከከሰሱት የአንዱ ሰው ነው ብላ በጉባኤው ፊት ሁሉ ወርቁንና ብሩን በተነችው። ያ ገዥም ከሳሾችን 40 ቀን ያህል አሰራቸው። ያንን ጻድቅ መነኩሴ ግን በትልቅ ክብር አከበረው። የብፅዕት አርሴማ ቅድስት ቦታ ተብላ በምትጠራው በዚያች ቦታ ላይም አሰለጠነው። እነዚህ ከሳሾች ከተፈቱ በኋላ በዚያ ጻድቅ መነኩሴ እግር በታች ሰገዱ፣ ለቃሉም ታዘዙ፣ ፈቃዱንም አደረጉ። በቅዱሳን ጸሎት እስከ ሞታቸው ቀን ድረስ ለደብሯ አገልግሎት ታዛዥ ሆኑ። የቅድስት አርሴማ ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን።